ጌታ ያለ ምንድነው? የምነግራችሁ ነገር ነበረኝ፣ ነገር ግን ዛሬ ልትሸከሙት አትችሉም ይላል። ጊዜ አለው። ሰው የሚሰማበትም ጊዜ አለው፣ የሚናገርበትም ጊዜ አለው። ለሁሉም ነገር ጊዜ አለው። ያለ ጊዜው መከራ ብቻ ሳይሆን ጸጋ ራሱ ጥፋት ነው። ያለ ጊዜው ከመጣ ጸጋም ቢሆን ያጠፋል። ጊዜ ያሻዋል በእውነቱ ማለት ነው። ጊዜውን ጠብቆ ታግሶ መቆየት ይገባል። እግዚአብሔርን ታገሰው፣ ቆየው፣ እርሱም ርስትን እንድትወርስ ያደርግሃል ይላል ቅዱስ ዳዊት። መከራ ዕንቁ ይባላል። ችግር ማለት ችግር ራሱ ዕንቁ። ለምን ሲባል ከዕንቁ ውስጥ ብዙ ዋጋ፣ ዕንቁ ባለ ብዙ ዋጋ ነው የተባለ። አረጋዊ መንፈሳዊ የሚባል አባት ምን ብሎ ይናገራል? መከራ የእግዚአብሔር የጸጋ ማሂደር ነው፣ የጸጋ መቅደስ ነው። ባለጸጋ ገንዘቡን በግምጃ ቤት እንደሚያስቀምጠው እግዚአብሔር ጸጋን ሁሉ ያስቀመጠ መከራ ውስጥ ነው። መከራ ውስጥ ነው። ምንድን ነው ይህን ለምሳሌ የምናይ ሲባል አንድ ሰው ከመታሰሩ ውስጥ እስራት ርስት ያገኛል። ከመታሰሩ ውስጥ ግዛት ነፃነት ያገኛል። ከስደት ርስት ይወልዳል። ከንባው ደስታን ይወልዳል። ሰው የሚያገኘው ለዚህ ነው። እኛ ግን ተመልከቱ፣ ደስታን በደስታ ርስትን በርስት ነፃነትን በነፃነት ማግኘት ስለምንፈልግ ነፃነት፣ ርስት፣ ደስታ የምናጠው በዚህ ነው። ርስታተን የምንሰደድ ደስታተን የምናዝን የምንፈልግበት መንገድ የተሳሳተ ስለሆነ ነው። ስለዚህ ተመልከቱ፣ ክርስቶስ ግን መገኛዎችን ሲነግረን ሁሉን ትተን መከራ መቀበልን። መከራ መቀበል ደግሞ ምን ያደርጋል? ውስጡ ጸጋ ነው። ለምሳሌ ባርነት ነፃነት እንዳለው አበው ሲናገሩ ዮሴፍ ለባርነት ተሸጠ። ከዚያሳ ምን አደረገ? ከባርነቱ ውስጥ ምን ተወለደበት? መከራ ተወለደበት። ምን? እስራት። ከስራቱ ጌትነት ተወለደለት ይላል። ምን? ተሾመ ማለት። እስራቱ ውስጥ እግዚአብሔር ጥበብ ገልጦ ህልም ፈቶ እንዲሾም አደረገ። አባቶቻችን ቅዱስ እንጦንስ ሲተረጉም ምን ይላል? አብርሃም ርስት አልነበረው። ርስት ሲያጣ ሚስቱ ሳራ ሙታ የሚቀብርበት አልነበረው። ለመቅበሪያ እንኳን ርስት የሌለው ሰው ግን እግዚአብሔርን ርስት አድርጎ ይኖር ነበርና ሳራን ቀበረ። ለሳራ መቅበሪያ 400 ምዝምዝ ወርቅ ገዝቶ ቀበረ። ኋላ በዚያች መቃብር አብርሃም እዶ ሲቀበር፣ ሳራ ተቀበረች። አብርሃም ሲቀበር፣ ያዕቆብ ሲቀበር፣ ይስሐቅ ሲቀበር፣ ልጆቹ ሁሉ መጥተው እዚያ ሲቀበሩ በመቃብር ምክንያት ሀገር ወረሱ። ስለዚህ ምን ይላሉ አባቶቻችን? ምን ይላሉ? መንግስተ ሰማያት በመቃብር ማለት በሐዘን። አብርሃም የክርስቲያኖችና የመነኮሳት ምሳሌ ነው። አብርሃም ሚስቱ ስትሞት እያለቀሰ ነበር። አልቅሶ ለልጆቹ ርስት እንደገዛ የሚያለቅሱና የሚያዝኑ ሰዎች ኃጢአታቸውን አስበው የሚያለቅሱ፣ ለቤተ ክርስቲያን ሰጥተው የሚቸገሩ፣ ለድሃ በድረው ጦም የሚያዝኑ ሰዎች እነሱ ጥጋብን ይወልዳሉ። ረሃብ ጥጋብን ይወልዳል። ስደት ርስትን ይወልዳል። መታሰር ነፃነትን ይወልዳል። ሐዘን ደስታን ይወልዳል። ጌታችን መድኃኒታችን ኢየሱስ ክርስቶስም ቤተ ክርስቲያንን የወለዳት ከዓርብ መከራ ነው። አባ ጊዮርጊስ ዘጋስጫ ሲናገር ይሳኮር የሚባል ሰው ምን አምጥቶ ነበር? ለእናቱ ለሊያ እንኮይ አምጥቶላት ነበርና ያንን በልታ ምን አደረገችው? ሮቤል ነው ያመጣለት። ሮቤል እሸት አመጣለት። ያንን በልታ ይሳኮር የሚባል ልጅ ጸነሰች። ይሳኮር ማለት ዋጋዬ ማለት ነው። በእሸት ገዝታ ነው የጸነሰችው። ልክ እንደዚህ በማኅፀንሽ ፍሬ በኢየሱስ ክርስቶስ ደም አይሁድ በጠመቁት ይላል፣ አይሁድ አሳልፈው በሰጡት በሰቀሉት በማኅፀንሽ ፍሬ በኢየሱስ ክርስቶስ በደሙ ዋጋ ምዕመናን ከቀራንዮ ተወለዱ ይላል። የቤተ ክርስቲያን ልደቷ ራሱ ከመከራ ነው። የእሑድ ትንሣኤ የተወለደው ከዓርብ መከራ ነው። ሰው ክብርን የሚወልደው ከምንድን ነው ከተባለ ከአሳር ከውርደት ክብር ይወለዳል። ከመናቅ ክብር ይወለዳል። ከመሰደድ ርስት ይወለዳል። ከማጣት ማግኘት ይወለዳል። ይሄንን ነው እግዚአብሔር በቤተ ክርስቲያን ተቸግረን እንድንኖር ያደረገን። ይሄንን ዕንቁ ለማግኘት ሚስቶቻቸውን ትተው የመነኑ አሉ። ባሎቻቸውን ትተው የመነኑ አሉ። መንግስታቸውን ትተው ምን ያደርጓሉ? የመነኑ አሉ። ዘውዳቸውን ትተው ሰራዊትም ጌቶቻችን የተውትን እያሉ ትጥቃቸውን ፈተው መንነውለታል። ከዚያ በኋላሳ ይህ አልበቃቸው ብሎ ለሞት መራራውን ጣፋጭ ጣፋጩን መራራ የሚጣፍጠውን ዓለም መራራ ብለው እየናቁ መራራውን መከራ አጣፍጧቸው እየተቀበሉ ሰውነታቸውን ገንዘባቸውን ማጣታቸው አንሷቸው ለክርስቶስ ስጋቸውን እስከ መስጠት ደርሰው ክርስቶስን አተረፉ ይላል። ቢያንስ እንኳን እኛ የስጋ ፈቃዳችንንና
ገንዘባችንን በመጠኑ ለቤተ ክርስቲያን ትተን ክርስቶስን እንድናተርፍ አምላከ ቅዱሳን ይርዳን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።